አንድ ሐውልት ለሩጋ አሻሚ አይገባቸውም። ቤተ ጉራጌዎች የት ነው ያላችሁት? ይሄን ታሪክ ሰምታችኋል? የቀዳማዊ ኃይለ ሥላሴ መንግስት በሚለው መጽሐፋቸው አምባሳደር ዘውዴ ረታ ታላቅ ሰው አንድ ታሪክ ይጠቅሳሉ። እኔ እስከዛሬ ብዙ ሲዘከርላችሁ አልሰማም። ምን ሆነ መሰላችሁ? እንግዲህ ኃይለ ሥላሴ ከጣሊያን ጦርነት በኋላ ከአውሮፓ ወደ ኢትዮጵያ እንደገቡ አንድ ችግር አጋጠመ እንደ ሀገር። ችግሩ ምንድነው? በወቅቱ እንግዲህ እጅግ በጣም ብዙ የመናውያን ከየመን ወደ ኢትዮጵያ ገብተው በየሰፈሩ ሱቆች ከፍተው ነበረ። በቃ በተለምዶ ታውቃላችኋል፣ ይሄ የአረብ ሱቅ እኮ የሚባለው የየመኖች ሱቅ ነው። የመኖች በየቦታው ኢትዮጵያ ውስጥ የችርቻሮ ንግድን ተቆጣጥረውት ነበረ። አንድ ችግር ተከሰተ። ያ ችግር ምንድነው? እነዚህ የመኖች ኢትዮጵያውያን ልጃገረዶችን በብርና በተለያዩ ነገሮች ያታለሉ ብዙ ልጅ ያስወልዷቸዋል። ይህ ባልከፋ ነገር ግን ልጅ ካስወለዷቸው በኋላ ትርፋቸውን ምናምናቸውን ይዘው ወደ ሀገራቸው ወደ የመን ሲሄዱ ሚስቶቻቸውን እዚህ ሜዳ ላይ ጥለው ሚስቶቻቸውን እስከነ ልጆቻቸው ሜዳ ላይ ጥለዋቸው ነው የሚሄዱት። በወቅቱ ደግሞ በነበረው ማህበረሰብ እነዚህ ሴቶች ከአረብ ልጅ ወልደው ሚንከባከባቸው የለ፣ በቃ ሜዳ ላይ ተጣሉ። ሰራተኛ የሚያደርጋቸው የለ፣ ምን ሚላቸው የለ። እጅግ ከባድ አደጋ ላይ ወደቁና ይሄ ነገር በመንግስት ደረጃ ተሰማ። እንግዲህ በወቅቱ የእርሻ ንግድና ኢንዱስትሪ ሚኒስቴር የነበሩት መኮንን ሀብተወልድ ጋር ይሄ መረጃ ተሰማና ሁለት ነገር ነው ጉዳቱ። አንደኛው እነዚህ የሸቀጣሸቀጥ ንግዶች በትንሽ ካፒታል የሚጀመሩት በኢትዮጵያውያን መጀመር አለባቸው። ሁለተኛ ደግሞ በዜጎች ላይ በተለይ በወጣት ሴት ልጆች ላይ እየደረሰ ያለው መከራና ስቃይ በጣም አሳሳቢ ደረጃ ላይ በመድረሱ ለዚህ ጉዳይ አንድ መፍትሄ ይበጅ ተብሎ ኮሚቴ ይቋቋምና ጉዳዩን ያጠናዋል። በኋላ ላይ ምን እናድርግ እንደዛ ሲባል አንድ የመኮንን ሀብተወልድ የእርሻ ንግድና ኢንዱስትሪ ሚኒስትሩ እዛ ኮሚቴ ላይ የወከሉት አንድ የጉራጌ ተወላጅ ነበረ። ሩጋ አሻሜ ይባላል። ቃለ ጉባኤ ያዥ ነው። ከዛ ጉዳዩን ሲከታተል አንድ መፍትሄ ይመጣለታል። ያን መፍትሄ እዛው ኮሚቴ ላይ ቢናገር ቅሬታ ያስነሳል በማለት ቀጥታ ለሚኒስትሩ ለመኮንን ሀብተወልድ ማስታወሻ ይጽፍላቸዋል። ጉዳዩ እንደዚህ ነው። ሩጋ አሻሜ ለክቡር መኮንን ሀብተወልድ እንደዚህ ይላቸዋል። የተከበሩ ሆይ እኔ ከመጣሁበት ከጉራጌ አካባቢ እነዚህን የመኖች መተካት የሚችሉ ወጣት ልጆችን ማምጣት እንችላለን። የኔ አካባቢ ሰዎች በንግድ በስራና በመሳሰሉት ጎበዝ ናቸው እና 40 ሰዎችን በሀገር ሽማግሌዎች አስመርጬ ከጉራጌ ላምጣ። ትንሽ መንቀሳቀሻ ብር እንስጣቸውና እያንዳንዱ የመኔ አረብ ጎረቤት ላይ ሱቅ ይክፈቱና የአካባቢውን ሰው የሀገሬ ሰው መጣልኝ በማለት ባለሱቆቹን በቅናሽ እየሸጡ የመኔዎቹን ቀስ ብለን ከስራ እናስወጣቸው። የመኔዎቹን ባንዴ ንግድ ፍቃዳቸውን ቀምተን ብናባረራቸው ለእኛ ለስማችንም ጥሩ አይደለም። ነገር ግን እችን ዘዴ ብንጠቀም ምን ይመስሎታል ብለው መኮንን ሀብተወልድን ያማክራሉ። መኮንን ሀብተወልድም ደስ ይላቸዋል። ታዲያ ለምን እዛ ኮሚቴው ላይ ለምን አልነገርካቸውም ሲሉ አይኔ ኮሚቴው ላይ ከጉራጌዎች ከኛ አካባቢ 40 ሰዎችን እናምጣ ብላቸው ሩጋ አሻሜ ለአካባቢው ሰው አደላ ደም ከሉጋም ይስባል ይሉኛል ብዬ ነው ቀጥታ ለእርሱ የነገርኩት ይላቸዋል። መኮንን ሀብተወልድን በቃ በልዩ ጸሐፊያቸው አስተሳሰብ በጣም ይደሰቱና ይሄን ሐሳብ ልክ ሩጋ አሻሜ ያላመጣው ይመስል ለኮሚቴው ይነግሯቸዋል። እንደዚህ ከጉራጌ አካባቢ 40 ወጣቶችን አምጥተን በየየመኔዎቹ አጠገብ ሱቅ እንክፈትላቸውና ዋጋ ይቀንሱ፣ ቀስ እያለን እናባራቸው። ኮሚቴውን ብዙም አልተከራከረም። ሩጋ አሻሜም ከአገር ቤት 40 ጉራጌዎችን በሽማግሌ ያስመርጠው አዲስ አበባ አምጥተው ለእያንዳንዱ የጉራጌ ተወላጅ 700 ብር ይሰጠውና 200 ብር ቤት መገንቢያ 500 ብር መነገጃ የመኔዎቹ አጠገብ ሱቅ ይከፍታሉ። አጠገብ ላጠገብ የአዲስ አበባ ሰው ደግሞ በቃ የሀገራችን ሰው የወንዛችን ሰው መጣ ብሎ የመኔዎቹ ጋር መሄድ ትቶ ከነዚህ የጉራጌ ተወላጆች እየገዛ ሱቁ ደራላቸው። የመኔዎቹን ቢያዩ የሚሆን አይደለም። ግማሾቹ ሱቃቸውን እየዘጉ ግማሹ ወደ ከአዲስ አበባ ውጭ። በአጭር ጊዜ ውስጥ ጉራጌዎቹ ከየመኒ ላይ ከአረቦቹ ላይ የአረብ ሱቅ የሚባለውን አጠፉት። ከአዲስ አበባ ተሳካላቸው። ከ40ዎቹ 33ቱ አተረፉ። እንግዲህ በስምምነቱ መሰረት ምንድነው በየአመቱ ከትርፋቸው ላይ የሚቆረጥ ተብሎ የተሰጣቸው 700 ብር በአጭር ጊዜ እንመልሳሉና
33 ወደ መንግስት መጡና ይሄው ያበደራችሁን ብድር ይሄው መልሰናል ሲሉ ማን ይረከባቸው ብሩን? ደግሞ እንግዲህ ከመንግስት ካዝና የወጣው 28000 ብር ነው ለአርባዎቹ በ700 ብር ማለት ነው። ጃንሆይ እንግዲህ ይሄን ብር ለጉራጌዎቹ ሲፈቅዱ ምንድን ነበር አላማው? በነፃ ስጧቸው ብለው ነው 28000 ብሩ የተፈቀደው 700 ለእያንዳንዱ። ነገር ግን መኮንን ሀብተወልድ ምን አሰቡ? ለእነዚህ ልጆች ታዳጊዎች 700 ብር ብንሰጣቸው በነፃ ነው ብለን አይ ኃላፊነት አይሰማቸውም፣ ብሩን ያጠፉታል። ስለዚህ በነጭ ወረቀት ላይ ብድር በሚል ነጭ ወረቀት ላይ እየፈረሙ 700 ተሰጣቸው። 33ቱ አተረፉ። ከዓመት በኋላ ይኸው ብራችንን ያበደራችሁንን ብለው ሊመልሱ ሲሉ